እንደው አይኖት ነገ ይበራል ቢባል መጀመሪያ ማየት የሚፈልጉት ነገር ምንድነው? እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ስዕል ነው። እኔ ለድንግል ማርያም ያለ ፍቅር እስከሚባል አለ። እንደ ፍቅሬ ቢሆን ኃጢያተኛ ባልሆን እስካሁን ጠርታ ታነጋግሬ ነበር ብዬ አስባለሁ አንዳንድ ጊዜ። እና እኔ የድንግል ማርያምን ስዕል ባይ በጣም የድንግል ማርያም ነገር ይገርመኛል። ኃጢያት እኮ አታውቅም በቃ ማሰብ አትችልም፣ አታውቅም ኃጢያት። ለዛ እኮ ነው በሐሳብሽ ድንግል የምንላት እንጂ ኃጢያት አታውቅም። እንዴት ነው ለማስረዳት የሚከብዳል? አየህ አትረዳም ኃጢያት። እሷ ሐሳቧ ድንግል ነው። የመጀመሪያው የአዳም ተፈጥሮን የለበሰች ናት፣ ቅድስት ናት። ምንም በውስጧ በቃ ሊገባም አይችልም ኃጢያት። በጭንቁ ሰዓት ክርስቶስ ከእናቱ እቅፍ ያሳለፈው እኛ ዛሬ ሲጨንቀን የጭንቅ አማላጇ ስንል ሞኝነት የሚመስለው ሰው አለ። ክርስቶስ በጨነቀው ሰዓት ከሄሮድስ ሲሸሽ ያሳለፈው በማን እቅፍ ነበረ? እንግዲህ ክርስቲያኖች ነን፣ እሱ ሲያደርግ ያየነውን ሁሉ እናደርጋለን። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ጻድቃን ይፈልጓታል ብታነጻን ብለው፣ ጻድቃን ይፈልጓታል ትምክታቸው ናትና፣ መላእክት ይፈልጓታል የሃይማኖት መስታወታቸው ናትና። አይተውት የማያውቁትን እግዚአብሔር እኮ ያሳየቻቸው ድንግል ማርያም ነው። ይገርማል። ቅዱስ ጨርቅ ይገርማል እኮ 5000 ዓመት በሙሉ ቅድም እንደተማርነው በሰረገላ እሳት ተሸክመው ቅዱስ እግዚአብሔር ቅዱስ እግዚአብሔር ቅዱስ አያልክን አያዩትም። ማየት ይቻላል እንዴ? አያዩትም። ታዲያ ምን ይደረግ ሲባል ከድንግል ማርያም ተወልዶ አዩት። አስተራየ በስጋ አስተራየ ለመላእክት ተወልዶ በስጋ እስመ ይሁን ቅድመ ይኩን ሰባ ይላል ቅዱስ ቄርሎስ። ከድንግል ማርያም ሲወለድ መላእክት እንኳን አዩት። ቅዱስ ገብርኤል እኮ ለእረኞች እየሄደ እንኳን ደስ ያላችሁ የሚላቸው እኮ ለእኛ ደስታ ብቻ ብሎ አይደለም፣ ለራሱም ደስ ብሎት። ለምን አይቶት የማያውቀውን እግዚአብሔር አየው። እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን፣ እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናክብሯታል። ስሟ የተመሰገነ ይሁን። ፈጥኖ ደራሽ ባለው ቅንድም ነው። ከራሴ ከኔ ከእጄ ራሱ ቅንድም ይደርስለታል። ግን ቅንድም ላይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። ከዚህ የተነሳ አባታችን ሆይ ብለን እመቤታችን ሆይ እንላለን አይደለም? አንዳንድ ሰው አባታችን ሆይ በቃም ወይ እመቤታችን ሆይ ለምን ያስፈልጋል ይላል። እንግዲህ ኤልሳቤጥ አሳየችና አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ምን ያለ ነው? አቤት የካህን ሚስት አይደለች ጸሎት ታውቃለች።